ሄሎ ኤቭሪባዲ እንዴት ናችሁ? እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ዛሬ ዩኒቨርሲቲ ላይ ገንዘብ የሚሰሩ ሰዎች እና ዩኒቨርሲቲ ላይ ገንዘብ የሚያጠፉ ሰዎች ከኋላቸው ምንድን ያለው ማይንድ ሴታቸው ውስጥ እንዴት ነው የሚሰራው የሚለውን አብረን እናያለን። ለማታውቁኝ እኔ ነፊስ ቶላ እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሜክሹር ቪዲዮውን እስከ መጨረሻው ማየታችሁን ይጠቅሟችኋል፣ ታተርፉበታላችሁ። ስፔሻሊ ተማሪዎች ከሆናችሁ አብራችሁን ቆዩ። ኦብቪየስሊ አብዛኛው ዩኒቨርሲቲ ተማሪ እንዴት ገንዘብ መስራት እችላለሁ እየተማርኩኝ ብሎ ያስባል። አብዛኞቻችን የዩኒቨርሲቲ ተማሪዎች እንዴት ተማሪ ሆነን ገንዘብ መስራት እንችላለን፣ ከትምህርታችን ጎን ለጎን ገንዘብ ማግኘት እንዴት እንችላለን ብለን እናስባለን። ምክንያቱም አብዛኛው የኢትዮጵያ ፋሚሊ ሚድል ክላስ ነው። ስለዚህ በቂ ገንዘብ አይላክለትም፣ የሚላክለትም አይበቃውም። ስለዚህ ተጨማሪ ገንዘብ ማግኘት ይፈልጋል። ጥቂቶች ደግሞ ቆንጆ ገንዘብ እየተላከላቸው ያንን ገንዘብ ዌስት በማድረግ ራሳቸውን ጊዜያቸውን ያባክናሉ። ስለ ገንዘብ መስራትም አያስቡም። ግን ደግሞ እናንተን ከነዛ ሰዎች የሚለያያችሁ ነገር ኤክስፒሪየንስ ነው የምታገኙት። ገንዘቡን ተውት፣ ገንዘቡ ይመጣል ይሄዳል፣ ወዲያው ይጠፋል። ግን ደግሞ 3 ዓመት ዩኒቨርሲቲ ላይ ገንዘብ መስራት የተማረ ሰው እና 5 ዓመት ዩኒቨርሲቲ ላይ ገንዘብ ዌስት ማድረግ ብቻ ተምሮ የሚወጣ ሰው ከወጣ በኋላ ለገንዘብ ያለው ፐርሴፕሽን አንድ አይደለም፣ ይለያያል። ስለዚህ ዛሬ በዚህ ቪዲዮ እንዴት ምን አይነት ቢዝነሶችን ብትሞክሩ ግቢ ላይ ፕሮፊታብል መሆን ትችላላችሁ፣ ወጪያችሁ ሸፍናችሁ ያን ያህል ትልቅ ካምፓኒ ግቢ ላይ ቢውልድ ላታረጉ ትችላላችሁ፣ ፍሎንጋስ ክላስ እስካለ ድረስ ማለት ነው። ሶ እንዴት ቢያንስ ለኪስ የሚሆን ወይም ደግሞ ፖኬት መኒ ማግኘት እንደምትችሉ አብረን እናያለን። 1 2 3 4 እያልኩ ቢዝነሶችን ሪኮመንድ አደርጋችኋለሁ። ከዛ በኋላ ደግሞ እንዴት ያንን ኢምፕለመንት እንደምታደርጉ እነግራችኋለሁ። አብራችሁን ቆዩ። እኔ ግቢ ያለው እየተጠቀምኩባቸውና ከችግሬ የተላቀቅኩባቸውን ቢዝነሶች ወይም መፍትሄዎች እሰጣችኋለሁ። አብራችሁን ቆዩ። የመጀመሪያው ተማሪ ሆናችሁ ከትምህርታችሁ ጎን ለጎን ልትሰሩት የምትችሉት ስራ ግራፊክስ ዲዛይኒንግ ነው። ግራፊክስ ዲዛይኒንግ አሁን ላይ በብዙ ድርጅቶች ሶሻል ሚዲያ ላይ በጣም ተፈላጊ ነው። ምንድነው ማድረግ ያለባችሁ? መጀመሪያ ግራፊክስ ዲዛይኒንግን ትማራላችሁ። ያን ያህል አክብዳችሁ አትዩት። ኦንላይን ራሳችሁን ማስተማር ትችላላችሁ። ግራፊክስ ዲዛይኒንግን ለመማር ካንቫ በቂ ነው። ፕላስ ስልክና ኢንተርኔት እና ካንቫ ካላችሁ መማር ትችላላችሁ። ለጀማሪ ካንቫ በቂ ነው። ስለዚህ ለ2 ለ3 ወር ራሳችሁን ታስተምራላችሁ። ከዩቱብ እና ከጉግል ኢንፎርሜሽን እየሰበሰባችሁ ራሳችሁን በደንብ ታስተምራላችሁ። ከዛ በኋላ ቀላል አስሎንጋስ እናንተ ከቻላችሁ ድረስ ግራፊክስ ዲዛይነር እስከሆናችሁ ድረስ ግራፊክስ ዲዛይን ማድረግ ከቻላችሁ ለሶሻል ሚዲያ ለተለያዩ ፖስቶች አሁን ላይ ግራፊክስ ዲዛይኒንግ ይፈለጋል፣ በደንብ ይፈለጋል። ዘን እናንተ ከተማራችሁና ግራፊክስ ዲዛይኒንግ ከቻላችሁ ዊችስ ግራፊክስ ዲዛይነር ከሆናችሁ በኋላ ቢዝነሶችን አውትሪች ማድረግ ትችላላችሁ። እንዴት ነው ቢዝነሶችን አውትሪች የምታደርጉት? ሶሻል ሚዲያ ላይ አክቲቭ የሆኑ ቢዝነሶችን ታያላችሁ፣ እዛው ላይ ታናግሯቸዋላችሁ። ወይም ደግሞ እነሱ ከሚፖስቱት የሆነ ነገር ሞዲፋይ አድርጋችሁ ትልኩላችኋላችሁ። ከዛ እንዲያዩት እና በእናንተ ኢንተረስትድ እንዲሆኑ ታደርጋላችሁ። በቀላሉ ከአንድ ደንበኛ 1,000 እስከ 2,000 ብር ሜክ ታደርጋላችሁ። ከአንድ ደንበኛ 3-4 ደንበኛ ሲኖራችሁ ደግሞ እንደዛው ማለት ነው። በአንድ ጊዜ ስራ ከ1,000 እስከ 2,000 ብር ሜክ ማድረግ ትችላላችሁ። ከአንድ በላይ ደንበኛ ሲሆን ደግሞ እንደዛው ነው። አሁን እዚህ ጋር ማየት ያለባችሁ ገንዘቡን አይደለም። ኦፍኮርስ አንድ ግራፊክስ ዲዛይን 60-70 ሺህ ብር የሚሰሩ ድርጅቶች አሉ። ግን ደግሞ እናንተ ተማሪዎች ናችሁ፣ ጀማሪዎች ናችሁ፣ ኤክስፒሪየንስ ያስፈልጋችኋል። ሶ መስራት ያለባችሁ በትንሹ እኔ ፎር ፍሪ ራሱ ብትሰሩ ያዋጣችኋል ባይ። ግን ደግሞ እስከሰራችሁ ድረስ የሆነ ገንዘብ ያስፈልጋችኋል፣ የሆነ ፔመንት ሊከፈላችሁ ይገባል። ስለዚህ በትንሽ ብር መጀመር ትችላላችሁ። የሆነ ጥቃቅን ችግሮቻችሁን ከቨር ያደርጉላችኋል ማለት ነው። እናንተ ግን በዋነኝነት መጨነቅ ያለባችሁ ስለ ኤክስፒሪየንሱ ነው። ኤክስፒሪየንስ። ሁለተኛው ቢዝነስ ደግሞ ቱቶሪያል መስራት ነው ወይ ቱቶሪያል መስጠት። እንዴት ነው የሚሰራው? አሁን ላይ ብዙ ቦታ አይታችሁ ከሆነ አስጠኛለ የሚሉ ፖስተሮች በዝተዋል። ግን ደግሞ ሰው እነሱ እየፈለገ አይደለም። የተወሰኑ ጥቂት ሰዎች ሲስተሙን ያወቁበት በደንብ እየሰሩበት ይገኛሉ። ምን ታደርጋላችሁ? የሆኑ ስፔሲፊክ ሳብጀክቶችን ትመርጣላችሁ። እናንተ ቤስት የሆናችሁበት እና ዲማንድ አለበት ብላችሁ የምታስቡ ሳብጀክቶችን ላይክ ፊዚክስ፣ ማትስ፣
ባዮሎጂ፣ ኬሚስትሪ እነዚህን ሳብጀክቶች ፒክ ታደርጉና በደንብ ታጠኑታላችሁ። ከዛስ ለ11ኛ፣ ለ12ኛ፣ ለ9፣ ለ10ኛ ክፍል ተማሪ ብላችሁ ቱቶሪያሎችን ፐብሊሽ ታደርጋላችሁ። ቲክቶክ ላይ አጫጭር ቪዲዮ ቲክቶክ ላይ ትሰራላችሁ። ከዛ ሰዎች ይፈልጓችኋል። አሁን ሰዎች ቤት ድረስ መጥቶ የሚያስጠናላችሁ አስጠኝ አይደለም የሚፈልጉ ኦንላይን ሆኖ በሳምንት 2 ቀን 3 ቀን ልጃቸው ሜንቶር የሚያደርግላቸው ጂነስ ተማሪ ነው የሚፈልጉት። ስለዚህ እናንተ ማድረግ ያለባችሁ ምንድን ነው? መጀመሪያ ሶሻል ሚዲያ ላይ ትረስት ማግኘት ነው ያለባችሁ። ሶሻል ሚዲያ ላይ ትረስት ለማግኘት ኮንቲኒየስሊ ቢያንስ ለ2 ለ3 ወር ኮንቴንት ፖስት ታደርጋላችሁ። ምን አይነት ኮንቴንት? ሶሪያል ኮንቴንት እናንተ የመረጣችሁት ማለት ነው። ዘን ሰዎች እናንተን አውትሪች ማድረግ ይጀምራሉ። ብዙ ሰው አልሰራበትም ይህን ስራ፣ እኔ በደንብ ስለማውቁ ነው። የሰሩበት ልጆች ግን በጣም ፕሮፊተብል እየሆኑ ነው። 10 ልጆች የሚያስተምር በወር ማለት ነው። በወር ከአንዱ 3,000 4,000 ነው የሚቀበለው። ኢማጂን በጣም ጸዴ ብር ነው። ፕላስ ደግሞ እናንተ እዚህ ጋር ሶሻል ሚዲያ ላይ ከወጣችሁና ትረስት ኦፍ ኦዲየንስ ካገኛችሁ ሰዎች እናንተ ፈልጓችሁ ነው የሚመጡት። እናንተ አይደላችሁ ሰዎቹ ፈልጋችሁ የምትሄዱ፣ ሰዎች ናቸው እናንተን ፈልጓችሁ የሚመጡት። ስለዚህ የፈለጋችሁትን ገንዘብ መጥራት ትችላላችሁ ማለት ነው ከፈለጋችሁ እስከተገኛችሁ ድረስ። ስለዚህ ይህንን በደንብ አስቡበት። ይሄ ኪኖ ስፔሻሊ ትንሽ ትምህርት ላይ ለምትንቀሳቀሱ ልጆች፣ ለጎበዝ ተማሪዎች ይህ በጣም ቆንጆ ቆንጆ የገቢ ምንጭ ይሆናችኋል። በደንብ አስቡበት። ሶስተኛው ትምህርት እየተማራችሁ ከክላሳችሁ ጎን ለጎን ልትሰሩ የምትችሉት ስራ ሪሴሊንግ ፕሮዳክት ነው። ይሄ በጣም ደስ የሚልና የማያጨናንቅ ዘና ብላችሁ የምትሰሩት ስራ ነው። ምንድን ነው? ከሆልሴለሮች እቃዎችን ትገዛላችሁ። ኤሌክትሮኒክስ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ፐርፊውም ሊሆን ይችላል። ከሆልሴለሮች ትገዛላችሁ። ዘንድ ከሰዎች ጋር ኮኔክሽን ትፈጥሩና እዛ ላይ ትሸጣላችሁ ማለት ነው። በራሳችሁ ዙሪያ ባላችሁ ኮኔክሽን ትሸጣላችሁ ማለት ነው። ያንን ኮኔክሽናችሁን ለማስፋት ቴሌግራም ቻነል ክሬት ማድረግ፣ እዛ ላይ ፖስት ማድረግ፣ በየጊዜው አዳዲስ ነገሮችን ማምጣት ከእናንተ ይጠበቃል። ትንሽ ካፒታል ይፈልጋል። ከ10,000 እስከ 15,000 ካላችሁ ልትሰሩት ትችላላችሁ። ግን በጣም ኢንጆይብል እና የሚያሳድግ የሆነ ስራ ነው። እኔ የማውቃቸው ልጆች አሉ ከመርካቶ ኤሌክትሮኒክስ እየገዙ ግቢ ውስጥ እየሸጡ ከዛ አደግ ሲሉ ደግሞ ከድሬዳዋ ከሞያሌ እቃዎችን እያመጡ እየሸጡ አሁን ላይ ዱባይ ድረስ እየሄዱ እቃ እያመጡ የሚሸጡ ኢቭን ከተመረቁ በኋላ እንኳን ይህን ስራ የሚሰሩ በጣም ብዙ ልጆች አሉ። ስለዚህ እናንተም እዚህ ላይ ፎከስ አድርጋችሁ ይሄ የእናንተ ታይፕ ኦፍ ቢዝነስ ከሆነ እናንተ ልትወዱት የምትችሉት አይነት ወር ደግሞ ፓሽኔትድ የምትሆኑበት አይነት ቢዝነስ ከሆነ ሪሴሊንግ ኦፍ ኤ ፕሮዳክት በደንብ ብትሰሩበት በጣም ፕሮፊተብል ነው። ከሁሉም በላይ ይሄኛው ብር አለው። ፕላስ ደግሞ እናንተ ናችሁ ማኔጅ የምታደርጉት፣ በፈለጋችሁት አቅጣጫ ነው ቢዝነሳችሁን የምትነዱት። ሶ ሪሴሊንግ ኤ ፕሮዳክት በጣም ምርጥ ቢዝነስ ነው። ከትምህርታችሁ ጎን ለጎን ለመስራት በጣም ቆንጆ የሆነ ስራ ነው። አስቡበት። አራተኛውና የመጨረሻው ከትምህርታችሁ ጎን ለጎን ልትሰሩት የምትችሉት ቢዝነስ ሶሻል ሚዲያ ማኔጅመንት ነው። የምታውቋቸውን በከተማችሁ ላይ ያሉ ቢዝነስ ኦነሮችን ሪች አውት ማድረግ ነው። አሁን ላይ ቢዝነስ ኦነሮች ስራቸውንና ሶሻል ሚዲያን ጎን ለጎን የሚያስኬድ በጣም የሚከብዳችሁ። ሆነስትሊ ደግሞ ቢዝነስ እና ሶሻል ሚዲያን ጎን ለጎን ማስኬድ በጣም ከባድ ነው። እናንተ ፐብሊሽ ተደርጎ ሲያልቅ እንደምታዩት አይደለም። ቢሃይንድ በጣም ብዙ ስራ አለው። ስለዚህ ሶሻል ሚዲያ ማኔጀር ሆናችሁ ቢዝነሶችን ብትቀርቡ ስፔሻሊ ሶሻል ሚዲያ ላይ አክቲቭ ያልሆኑ ቢዝነሶችን፣ ኮንሲስተንት ያልሆኑ ቢዝነሶችን አልፎ አልፎ የሚለቁ ይሄ ማለት ምን ማለት ነው? ኢንተረስት አላቸው ግን ታይም የላችሁም ወይ ደግሞ ፎከስ አድርገው እየሰሩበት አይደለም። ያንን ፎከስ እናንተ ማምጣት ከቻላችሁና እነሱ ሶሻል ሚዲያቸው ላይ ኮንሲስተንትሊ ፖስት ማድረግ እና እነሱ ማስተዋወቅ ለእነሱ ቫልዩ አድ ማድረግ እስከቻላችሁ ድረስ የማትፈለጉበት ምንም አይነት ምክንያት የለም። ስለዚህ ሶሻል ሚዲያ ማኔጅመንት በጣም ኪኑ ስፔሻሊ ረጅም ሰዓት መስራት እና ክሬቲቪቲ ካላችሁ ሶሻል ሚዲያ ላይ አክቲቭ ከሆናችሁ በጣም ቆንጆ ነው። ሶሻል ሚዲያ ማኔጅመንት አሁን ላይ ማንም ሰው ሊሰራው የሚችለው ነገር ነው። ስለዚህ አስቡበት። ስለዚህ አሁን 4 ቢዝነሶችን ነግሬያችኋለሁ። ግን እነዚህን ቢዝነሶች እንዴት ነው መጀመሪያ ያለባችሁ? ማለት መቼ ነው የምትጀምሩ? አሁን ብዙ ሰው ምንድን ነው የሚያደርገው? ያየዋል፣ ቪዲዮውን ደስ ይላል፣ ቆንጆ ነው፣ ሞቲቬትድ ይሆናል፣ ግን አይጀምርም። ቪዲዮውን ከጨረሰ ወደ ሌላ ሞቲቬሽናል ቪዲዮ ይሄዳል።
ግን ደግሞ እናንተ ማድረግ ያለባችሁ ዛሬውኑ ማታ የተመቻችሁን ከአራቱ አንዱን ብቻ 2 3 ለመስራት እንዳትሞክሩ፣ ፎከስ ማድረግ አለባችሁ። ስለዚህ አንድ ቢዝነስ አይዲያ ትመርጣላችሁ። ዛሬውኑ ማታ ላይ ፕላን ታወጣላችሁ እንዴት እንደምትሰሩ። አብዛኛው ሰው እዚህ ጋር ሲባል ቢዝነስ መስራት ሲባል ከጊዜ ጋር ያያይዘዋል። ጊዜ የለኝም። ሆነስትሊ ስፒኪንግ እናንተ 3 ሰዓት 4 ሰዓት ቲክታክ ላይ አታጠፉም? የግቢ ተማሪ በጣም በጣም ጊዜ አለው። ኤቭሪባዲ ኖውስ በጣም ጊዜ አለን። በእንቅልፍ የምታጠፉት ሰዓት፣ በሶሻል ሚዲያ የምታጠፉት ሰዓት በጣም ሰፊ ሰዓት አለ። ስለዚህ ራሳችሁን ኦርጋናይዝ አድርጋችሁ በቀን ለ2 ሰዓት ያህል ለቢዝነሳችሁ ሰጥታችሁ መስራት ከቻላችሁ በወር 60 ሰዓት ማለት ኢትስ ኤሎት በአንድ ወር ለውጥ ማምጣት ትችላላችሁ። እርምጃ መራመድ ትችላላችሁ። የግድ ለውጡ የካሽ መሆን የለበትም። ለውጥ ማምጣት ነው። ሜንታል ሊሆን ይችላል፣ አይዲዮሎጂካል ለውጥ። ለቢዝነስ ያላችሁን ግንዛቤ እንኳን መለወጥ አንድ ነገር ነው። ሶ ዛሬ ማታ ፕላን ታደርጋላችሁ። አንድን ቢዝነስ ከነገ ጀምሮ ሪሰርች መስራት ትጀምራላችሁ ማለት ነው። ሪሰርቹንም አታንዛዙት። ለአንድ ሳምንት ሪሰርች ካረጋችሁ ወይም ደግሞ መነሻ ካፒታል የሚፈልጉትን ከሆነ የምትመርጡት መነሻ ካፒታል አዘጋጅታችሁ ሌሎቹንም ከሆነ ደግሞ ከምን አይነት ፕላትፎርም ላይ መማር እንዳለባችሁ ዲሳይድ አድርጋችሁ ዛሬውኑ መጨረስ ትችላላችሁ። የዛሬው ቪዲዮ ይህን ይመስላል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረጋችሁን እንዳትረሱ። ድጋሜ ተመልሼ እንድመጣ ደግሞ የምትፈልጉ ከሆነ ሰብስክራይብ አድርጉ። ይህን ቪዲዮ ማየት ለሚፈልጉ ሰዎች ለጓደኞቻችሁ፣ ለቤተሰቦቻችሁ መላካችሁን እንዳትረሱ። በቀጣይ ቪዲዮ ደግሞ ከጀመራችሁ በኋላ ቢዝነሳችሁን ላለማቋረጥ ምን አይነት የኮንሲስተንሲ ማይንድ ሴት ያስፈልጋችኋል የሚለውን በዲቴይል አብረን እናያለን። ከዜሮ ተነስቶ ቢዝነስ እንዴት ቢውልድ እንደሚደረግ 1 2 ብለን እናያለን። ስቴፕ ባይ ስቴፕ እናያለን። ስለዚህ ሜክሹር ሰብስክራይብ ማድረጋችሁን፣ ሀሳብና አስተያየት ካላችሁ ደግሞ እኔን ኮሜንት የምታረጉኝ ይሄ ቢጨመር ይሄ ቢቀነስ ወይ ደግሞ እዚህ ጋር ተሳስተሃል የምትሉኝ ነገር ካለ ደግሞ ኮሜንቱ ለእናንተ ክፍት ነው። ስለዚህ ኮሜንት አድርጉልኝ፣ አነበዋለሁ። ይመቻችሁ።